ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ንግግርን በተመለከተ ሰፋ ያለ ምላሽ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽማቸው ግፎች እንዲያቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹት የፓርላማ ንግግር የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አስተባብለዋል። በወቅቱ ወደ ኤርትራ ተልከው እንደነበር ያመኑት ገዱ ከጠቅላይ ሚኒስትሩ የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያያዘ የስም ማጥፋት ዘመቻ ላይ የጋራ ጥንቃቄ እንዲያደርግ የሚጠይቅ እንደነበር ተናግሯል። የቀድሞ የውጭ ጉዳይ ሚኒስትር በጦርነቱ ወቅት የኤርትራ ጦር አንድ ሀገር ሰራዊት በሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት ጋር አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበር ብሏል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ መንግስት ተቃዋሚ የሆኑት ገዱ ይህንን ምላሽ የሰጡት ረቡዕ ጥር 27 2018 ዓ.ም እንደተጻፈው በተገለጸው ደብዳቤ ነው። አሁን በአሜሪካ ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ ላይ የተሰራጨው ይህ ደብዳቤ የእሳቸው መሆኑና ትክክለኛነቱ በቢቢሲ ተጠይቀው አረጋግጧል። የቀድሞ ባለስልጣን ይህንን ምላሽ የሰጡት ጠቅላይ ሚኒስትር አብይ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር እርሳቸው በእማኝነት ቆጥረው ማብራሪያ መስጠታቸው እንደሆነ በደብዳቤው ላይም ጽፈዋል።